ቴዎድሮስ እንዴት ሄድማ ትናንት ራሱ ተደዋውለን ነበር። አብረውን ያሉት አሁን ሰለሞን የእኔ አጎቶች ናቸው። እነማን የማን ነው ያልክ አንተ? የማንኛ አጎቶች አለ? ያሬድ አበባው እና ሰለሞን አበባው። ኦኬ አጎቶች ናቸው። አጎቶቼ ናቸው። እና ቴዲ ተሰፋ ቴዲን ታውቀዋለህ? የዘመኑ ወንድም። ኦኬ ቴዎድሮስ ተሰፋን ታውቀዋለህ? አዎ እንዴ በደንብ። እነሱ ሰፈር ነህ? አዎ አሁን እናቱ ባህር ዳር ነው ያለችው። ይሄ ነው ሰፈር ነህ? ይሄ ነው ታውቃለህ? አዎ አውቃቸዋለሁ በሙሉ። ኦ በጣም ጥሩ። ወልዴ እዚህ ነው ያለው። ወልዴ ሰመላለም፣ ማሞ ሰመላለም ጂኔስ ተማሪዎች ናቸው። ባይዘው በጣም ኃይለኛ ተማሪዎች ናቸው። ሁሉም ጂኔስ ናቸው። የዚያ ሰፈር ልጅ ነሻ እንዴ? በጣም ይሄኛውስ አሁን አንተኛውስ ደረትክን ለምንድን ነው ልብስ ማለብስ? ኧረ እዚሁ ሙቀት ስለሆነ ነው። ባህር ዳር ሙቀት ነው። ስፖርት አይሰራም። ስፖርት እንደኔ ስራ ለዋለሁ። ስፖርት አይወድም። ዝም ብሎ ስፖርት አይወድም። ዋዋ ደረቱ ለጥይት ይመቻል። አንተ ይመታል። አንድ ኦሮሞ ስራ ነግሬሃለሁ። ይመቻችሁ። የሞጣ ልጆች ናቸው። ትከታተላላችሁ የኛን ሚዲያ? እንዴ ሞጣ ይወዳል። አንዴ ልንገሩ። ሞጣ መንግስት አቤት የእኔ ቪዲዮ የምሰራው ማለት ነው። ሁሉም በአንተ ነው ማለት የአንተን ማስመሰል ነው የምሰራው። ሁሉም ቪዲዮ ገብተህ ብታየው ማለት ነው። ተው እንጂ እኔም በእውነት ሁሉም የምሰራው ቪዲዮ በአንተ ነው። ያው እንድታስገባኝ ምናምን ፎሎ ባክ ተደርገሻል። እንዲያውም እኔ የደቡብ ሰው ምናምን መስለሽ ነበር። ሰዎች ምናምን ስታይሏ የከምባታ ሰው ደግሞ ባህር ዳር በምን በኩል ሾልኮ ገባ ብዬ አይገርም? ያ ተንኮለኛ ነው። ያ ተንኮለኛ ነው። ፍንጃል ይመስለው አይ ነው ይስቃል። ጓደኛ ጀለስ ናቸው አይደል? በጣም ጓደኛ ናቸው። አንድ ለአምስት ነው ተደራጅተን የምንኖር። ሌሎች እስኪ አምጣቸው። አንድ ለአምስት እስኪ አምጣው። ሌላኛውን ላሚሞራ ፈልግልኝ እስቲ ትከተል። ውብመና ምንድን ነሽ? ውብርስ አንተ እንዴት አይነት ስም መጣ በምሽት አለ። ውብርስ ሰላም አፈር ልብላለች። የት ሀገር ሰው ነሽ? ቀጥይ። ሚውትሽን አንሺ። የመርጦ ለማርያም ውብ ነሽ። አንቺ ደግሞ ማን ነው ስምሽ? ውብርስ። አገባሽ? አላገባም። የመርጦ ለማርያም ልጅ ነች። እዛው ከተማውን የተወለድሽው? ትንሽ ወረድ ይላለኛ። መርጦ ለማርያም ግን እስላማዊ አድር ቢባል እውነት ነው? ኧረ ውሸት ነው። ገበያው አያድርም ነው የሚባል። አሁንማ በዛ በኩል መካነ ስለተከፈተ ማርያም በቃ መስራት ነው። አሁን ያድራሉ እስላሞች። መካነ ሰላሙን በእኛ ጋር ሆኖ አይደለ? በዛ ጋር እኔ ጓደኛዬ ነው ነገረኝ። በጣም ሙስሊም ጓደኛ ነበረኝ። ምን አለኝ? መርጦ ለማርያም አንድ ቀን ለማደር ሞክሬ ቅዘን አስቀዘነኝ አለኝ። እውነት ግን ነው ስለዋዋል። ከዛ አመንኩት። ይሄ ሳይኮሎጂ ጋር ፍራቻ እንጂ ማርያም አስቀዝን አይደለም አልኩት። እንኳን በፊት አያድሩም። ውብርስ እንዴት ነሽ? የት ነው የምትኖሪው? ዱባይ። ዱባይ ገብታችኋል? የአማራ ቆንጆች ለምንድን ነው ዱባይ የምትመሽጉብን? ቆንጆች ማን ነው የሚወስዳችሁ ግን? የት እንሂድ ታዲያ? ቀጥይ። ሞጣዬ በጣም ነው የማደንቅህ፣ በጣም ነው የምወድህ። በጣም አመሰግናለሁ። ኩራታችን ነህ። ትሰሙናላችሁ እኛን ማለት ነው እንዴ? ያው በደንብ ሸለመኝ ልጋብዛችኋ ወይስ የትኛው ልጋብዛችሁ? አልቦ ልጋብዛችሁ? ሸለመኝ የጎጃም ሰዎች
ሸለመኝ ሆነ ሞታ ሸለመኝ ሞታ ሸለመኝ አልቦን እስታውቁታላችሁ? አልቦ ማን ዘፋኙ ሞታ? አይ ኃይለኛ እኔ ከባድ ነው። በሽንክላ ጠላ ይዞ ነው የሚያዘፍን። እግዚአብሔር አይከባድ ነው። ቆላ ሳያል የተረገመ ሰው እንዲህ አይነት እርግምት ዘፋኝ ሳይቻላል በጣም ኃይለኛ ነው። ላሳያችሁ ቆይ እስኪ ቪዲዮ አድርገውና እንዮ እንዴ ቀላል መሰለህ እንዴ? አልቦ ይላል ገረመው የሰራ ይባላል። ከባድ ሰው የሰውነቷ ነገር የጡቷ ነገር ነው የሚል የሚገርም በቃ እንዴት እንደሚገጥመው ዳዊት አይታታል። ጓዷን ለሁለት ሰውለ ለሁለት ለሶስት አገዘፍባታል። አይ ጎጃም እናቴ አሁን ለአራት እሷን ይዘህ ቁጭ ብለህ ሲጠጣ አይተዋል። እንትን ዋንጫው ገፈቱ ነው ኃይለኛ ነው አይደል? ተመችቷቸዋል። ከባድ ዘፋኝ በጣም በጣም አይተዋል። ስታይሏ የጠላዋ በሸክላ እንትን የተሰራችዋ ገፈቷን አይተዋል። በጣም ኃይለኛ ዘፋኝ። ይህን ራሱ ብታቀርቡልኝ ሚዲያ ላይ ይቺ ልጅ ትንሽ ትከልሟት። እንግዲህ ስንት ነው እድሜሽ? ለመቤት ትምረጠን እስኪ ሚዩት ሽናሽ 28 ዓመቴ ነው። 28 አሁን አንቺ በስነ ስርዓት በቶሎ ማግባት እድሜሽ እንዳጨርሽ ገንዘብሽን ቆጥቢ። ይሄ አቢባ ምናምን እያልሽ ማን ነው ይቺ ደግሞ ማን ነው ሆዷን የምታሰሯ ሴትዮ አንበሳ እንዳትለቂ አደራሽ። ቆንጆ ነሽ፣ በጣም ቆንጆ ነሽ። ድንግል አለሽ እስካሁን ወይስ አስወስደሽ ነው? አረ ድንግል ነኝ ሞጣዬ። ድንግል ነሽ እስካሁን? በእውነት አዎ። እውነትሽን ነው? እስካሁን ድንግል ነሽ? እውነቴን ነው። አዎ። አፈር ልብላለሽ። ይችማ አሜሪካ መግባት ለዚህ ጉዞ ባህር ዳር ማንሰጥ ይሄ ሌባው ልጣ አረቂ እየጠጣ ገደል ነው የሚከትሽ። ስማርት ፎን ለፎላኪ ነው ደብድ ይችላል። ኖ አንቺ አዲስ እንትን ነው እዚህ ነው መግባት ያለ ኒውዮርክ ነው መግባት ያለብሽ። ኦሮ ድንግሉን ቁጭ አርገሽዋል። አስገባኝ ሞጣዬ። ድንግሉን ቁጭ አርገሽዋል። አዎ አስቀምጨዋለሁ። ይፈተናል አረ ለመፈተና የለም ኖ ሁለተኛ መፈጠር ማለት ነው። ድንግልሽ እንዳስ የሴት ልጅ ክብሯ ዘውዷ ድንግሏ ነው። በምንም እንዳሰጭ ደግሞ የጎጃም የሚታወቅ ነው። አንቴናም አለው ኤፍኤሙ 97 በጣም ከባድ ነው። አንቺ ደግሞ አንደኛ የመርጦ ለማርያም ሰው ነች። ደግሞ የመርጦ ለማርያም ሰው ደግሞ ማርያም ታግዘዋለች። ኮንክሬት ነው የሚሆን። ግን አንቺ እንዴት ስንት አመት ቆየሽ ዱባይ? አረ ቅርብ ነው የመጣሁት ሞጣዬ፣ አመት ከምናምን ነው። እና እንዴት ግን ፋኖ አስገድዶ አልወሰደውም? ያንቺ ከነ ዘመነ ካሴ እንዴት አመለጠ? ግን ከነ ማርሽ አይገርምም? አላዩሽም ማለት ነው። እኔ ጋር የሉም፣ ለዛ ነው አላዩኝም። አንቺ እንዴት ከነ ዘመነ ካሴ ድንግል አመለጠች? እኔ ገርሞኛል በእውነት። ከአስረስ ማረዳንቴ እንዴት ሊያመልጥ ይቻለች? ከነ ማርሽ በጣም እድለኛ ነሽ። ተደብቄ ነው ያደኩት። ተደብቀሽ በእውነት ዘመነ ካሴ ያመለጠው ችክ ይሄንን ነው። አበባ ነው እኮ የምትመስል ይች እኮ ባለ ስናይፐሩ ቢለምጥባት ወንድ ልጅ ቁጭ አድርጋ መንቀሳቀሷ። አይ እናቴዋ አይ እንድትተዋወቂ ነው። አይዞሽ ታወቀች፣ በቃ ፌመሰች። አሁን ደግሞ የሚጽፉልሽን ተጠንቀቂ። ቆንጆ ስለሆንሽ ድንግል አለ ስለተባለ ፎሎ አስደርገኝ። አይ ፎሎ ከዚህ በኋላ አንቺን ማን ይለቅሻል? ድንግል ነሻል። ማን ያስተኛሻል? ቴክስቱ አሁን ከዚህ በኋላ ጣጣ ነው። ስልኬ ነው፣ ኒውዮርክ ነኝ፣ እድሜ እንደዚህ ነው፣ ፖርሽ ይገዛለሁ ምናምን አግብቼ ወስዳለሁ የሚለው እንዳታምኝ። አሜሪካን ኤምባሲ መጥቶ በህግ ተደንግጎ ስሚ፣ በፊያንሴ በ3 ወር ውስጥ የሚወስድሽ ከሆነ ነው። በጮኛ ነው መግባት ያለብሽ። ሜሬጅ አሁን መቼውንም አትገቢ። 5 ዓመት አስረግዞች ቁጭ አድርጎ ሌላ ወንድ ደግሞ የሚኮመኩም። ስለዚህ ተጠንቀቂ። ፊያንሴ ወይም በጮኛ ነው መግባት ያለብሽ። አመሰግናቸዋለሁ ሁላችሁ ነው። ቴንኪው ሶ ማች ሞጣዬ፣ እንወዳለን በጣም ክበርልን። ይመቻችሁ። ብሏን የበጠሰውን ነው የምትሄደው። በቅሎ በላት አታቆማት። አንድ መጽሐፍ አንብቤያለሁ።
ድንግል ነው ፈልገ ማግባት ያለብን። ድንግሏን የበጠሰላትን ሴት ልጅ የትም አትሄድም፣ እዚያው ቁጭ ነው የምትለው። የሚገርም ነው። እንዴት በዚህ ዘመን ድንግል ተገኘ ጎጃም ውስጥ? ታምር እኮ ነው። ራሱ የጉድጓድ ውሃ መቅዳት እንዴት እንዳልወሰዱ አልገባኝም። ታምር ነው፣ ታምር ነው በእውነት በእውነት። ታፕታፕ ኮፒሊንክ አድርጉት፣ ሼር በጊፍትም በኮፒሊንክም በሼርም ሚዲያውን አስቀጥሉ። ለማዘጋት እየሞከሩ ነው። ኢትዮጵያ ሰላም ሰላም ሰላም። ወጣ የዴና ከየት ነው? ከአዲስ አበባ ሰሜን ሸዋ። አማራ ነህ? አማራ ነኝ። አዎ ወጣዬ፣ እንዴት ነህ? ምን ታደርግልሃለች ኢትዮጵያ ለአንተ? ለዘራረም ቀጠለች አልቀጠለች? ኦሮሞና ትግሬ ኤርትራ ነው የሚበላት፣ ደቡብ ነው የሚጠቀምበት። አይዞህ ግድ የለህም ግድ የለህም። የፈጣሪ ግድ የለህም እየተጠየቅ ነው። ኢትዮጵያ ለዘላለም ምን ማለት ነው? ኢትዮጵያ ለዘላለም ትኖር። ዲስኩራ ነበር። ይህ በአናቱ ዘግዝቆ ነበረ በአርጩም የመግረፍ ኢትዮጵያ ላይ ለዘላለም ትኖር። ይህን አስተሳሰብ በዚህ እድሜ ወጣቱ ታስባለን። ለምን በአናቱ አትዘቀዘቅም? ለአማራ ያልሆነች ኢትዮጵያ ምን አባቷ ታደርግላለን? ሀብቴ ሰላም ኢትዮጵያ ላይ ለዘላለም ትኖር። ቀጥል ቀጥል። በቅድመ ሞልዬ ምናምን ስትል ስለነበረ ነው። ምናልባት ቀን ካልክልኝ ሞልዬ ሞላ ሰጥ አድርጌ እንፈልገዋለሁ ስትል ነበረ። ምናልባት የሚመችን ቀን ካሳወቀኝ ይመጣል ብዬ ነው። ሞላ እኛ ጋር ነው ያለው። አንተ ማነህ? ሀብቴ ሀብቴ። እስካሁን የት ነበርክ ያላመጣኸው? አረ ከዚህ በፊትም ደውዬለት መጀመሪያ የመጣው ከኔ ጋር ነው። አምጣው አምጣው። አንድ ሀብታም ደግሞ በውስጥ ነግሮኛል። እንደው አንገቱን እዚህና እዚህ ጋር ሳየው በጣም አሳዝኖኛል። የሆነ ሚሊዮን ብር እለቅለታለሁ ብሏል። እሺ እሺ፣ የሚመች ከሆነ ችግር የለውም። ይመች ይመች። ኢትዮጵያ ለዘላለም ትኖር ይለኛል። አማራን እየበላች የቀጠለች ኢትዮጵያ ምን ታደርግላለች? ትግሬው ኤርትራው ምን አሁን አታየውም እኮ ትግሬ አንደኛ ለመምሰል ምንድን ነው ይሄ አዋርድ ነው ምናምን አዘጋጅቶ በቃ ጡዝ ጡዝ እያለ ፈሳ ምን አገባች ስለ ኢትዮጵያ። ታምታም ቀጥል። ሰላሙ ሞተ። ሰላም ከየት ነው? ሰላም ይሄ ስርዓት የለውም ይውረድ። ተኝተህ ማናገር አችልም። እኛን በጣም የተከበረ ሚዲያ ነው። አውርጃለሁ። ታምታም ስርዓት ይዘህ ስትመጣ ትገባለህ። ተንጋለህ ታወራለህ። እንደኛ በትልልቅ ሰዎች ነን እኮ። ሰላም ሳውድ ሳውድ ነው ማንደርስ ስም ሳውድ ስም ነው። የስም ነው። እኔ ሰምቼ አላውቅም። ስም ነው መውጣ ጀነራል ሳውድ ይባላለሁ። ሳውድ ማለት ምን ማለት ነው? ሳውድ ማለት ሳውዲ ሽሬን የሚለውን ሼህ አታውቅም? የሳውዲውን ሼክ ቀጥልሽ። የት ሀገር ሰው ነው? ሞጣ እንደ ሞዴል ልንገርህ። በመጀመሪያ የት ሀገር ሰው ነው ወንድማችን? እኔ አዲስ አበባ። እና ምን ያደርግልሃል የሳውዲ ሼክ? ሞጣ እኔ የሃይማኖት ሰው ነኝ። ሞጣ ና ውረድ አንተ የአረብ ሀገር ሞጋሳ ውረድ። ሳውዲ ምናምን ይለኛል። ሳውዲ ብለህ ትመጣለህ። እንዲ ምን አገባ? እኔ የኢትዮጵያ እስላም ቂጥ ይልሳልኝ የአረብ እንዲ የወሎ እስላም እያለቀ እኮ ለፍልስጤም እኮ የሚጮህ ነው የኢትዮጵያ እስላም። ሌባ አየው። የሳውዲውን ንጉስ ወደዋሉ ምናምን ምን አባ አድርጎልሃል? ለግብፅና ሱዳን እየረዳ እያስቀጠቀጠ ያለ እሱ አይደለም እንዴ? ሃይማኖተኛ ነኝ። ምን አይነት ወሬ ነው? ታፕታፕ ኮፕሊንክ አድርጉልን። ወደ ዋናው ፖለቲካ እንገባለን። ሰው እንዲበዛ ነው። አሁን ሰው ሲበዛ ፖለቲካችንን ጭነን ብላጥ ነው የምንለው። እዚህ ጋር አንውልም። ብሪጅስቶን ተዘጋጅ። መግባት አልቻላችሁም። ነጋሽም በፊልድ ነው ምናምን የምትባሉ እኔ ስማችሁ ደግሞ እንዴት አድርጎ አንዳንድ ሰዎችማ የአክስቷ ናፋቂ አጎቴ ናፋቂ የቦርክና ውሃ ተሸካሚ እኔ ስማችሁ መብዛቱ የአረብ ሀገር ሴትማ በቃ ድንቁሯል እኮ ገንዘቡን የሚሰጠው ለጠላት ነው። የአረብ ሀገር ሴት ገንዘብ የአማራን ክልል የሚገነባ ገንዘብ ነበር ያላቸው። እኔ በጣም ይገርመኛል። አባቷ ቆጥ ላይ እየተኛ 4 በሬ ሽጦ የገጠር ብድር ተበድሮ ልኳት የአዲስ አበባ ሰዎችን እና የእነ ሀቢባን ልጆች ልደት የምታከብረናት እኮ የአማራ እቺ ደንቆሮ ስደተኛ። ሱ ቀጥል
ሚዩትና ሞጣ ሰላም ብያለሁ። የተከበርከው ወንድማችን ታላቅ አባታችን የኢትዮጵያ ንጉስ መጥቻ ያለው ፖለቲካ ኦልሬዲ ይጀመራል። በዚህን ሰዓት እኔ ለህዝቤ በህዝቤ በአካባቢ የደቡብ ተወላጅ ነኝ። እንደምታውቀው የህወሓት አሸባሪ ቡድን ከምባታ ዞን ሽሽቾ ከተማ ትላንት መንገድ ሁለቱንም የግራና የቀኙን በኩል አዘግቶ የወንድምየውን እንግዲህ አስብበት፣ የዞኑ መንግስት የወንድምየውን ሰርግ ለማክበር የፌደራል መንግስት አዘግቶ አንድ አይሱዚ አዲስ ኦባማ ከሳውት አፍሪካ ከሄዳ የት አካባቢ ነው አልከው? ሽሽቾ ከምባታ የከሰረ ሀገር እኮ አረጋይ ሸቴ ይባላል። መንግስት ከምባታ ምንድን ነው? የዞኑ ኃላፊ ነው። ቀጥል በግልጽ የዞኑ መንግስት ወንድሙን የዞኑ አስተዳዳሪ ወንድሙ ያገባል ሰርግ እና ወንድሙ ለማግባት እንግዲህ አስብ። ሁለቱን የፌደራል መንግስት መንገድ ዘጋበራለሁ። ይቅርታ እንደማመጥ የከምባታ እንደማመጥ ኦኬ አንተ ደግሞ ፍሬን አትይዝም። አንዳንድ እንደማመጥ ነው የምልህ የምትለን የከምባታ ዞን አስተዳዳሪ